ይህ ከነቢዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ውስጥ ካነበብኳቸው ነገሮች ሁሉ እጅግ በጣም አስገራሚ ታሪክ ነው። የሰሃባዎች ማህበረሰብ ለሶላት እንዴት ይሰባሰቡ እንደነበር ታውቃላችሁ? ለምሳሌ እኛ ለኢሻ ሶላት ምንድነው የሚያሰባስበን? አዛን ነው። ታዲያ በመጀመሪያው ወቅት አዛን እንዳልነበር ታውቃላችሁ? በአላህ እምላለሁ ነቢዩ ሰለላሁ ዐለይሂ ወሰለምና ሰሃባዎች ያለ አዛን ነበር የሚሰግዱት። ከጊዜ በኋላ ሙስሊሞች እየበዙ ሲመጡ ይህም ሐዲስ በሶሒህ ሱነን አቡ ዳውድ ላይ ይገኛል። ነቢዩ ሰለላሁ ዐለይሂ ወሰለም ሰሃባዎችን ሰብስበው አማከሯቸው፣ ምክክርም አደረጉ። ነቢዩም ሰዎችን ለሰላት መሰብሰብ እንፈልጋለን፣ ታዲያ እንዴት ነው የምንሰበስባቸው አሉ። ከሰሃባዎች አንዱ እንዲህ አላቸው፣ የአላህ መልእክተኛ ሆይ በመንገድ ላይ ባንዲራ እናስቀምጥ። ሙስሊሞች ሳዩት የሰላት ሰዓት እንደደረሰ ያውቃሉ፣ እርስ በርሳቸውም ይሰባሰባሉ አላቸው። እሳቸው ግን አይሆንም አሉ። ከዚያም ከሰሃባዎች መካከል አንዱ እንዲህ አለ፣ የአላህ መልእክተኛ ሆይ በአይሁዶች መለከትን ሰብስባቸው አሉ። የአይሁዶች ሸቡር ምንድን ነው? እንደ መለከት ያለ ትልቅ ነገር ነው። ሰሃባው በአይሁዶች መለከት ድምፅ እናውጣና ይሰብሰቡ አላቸው። እሳቸውም አይሆንም፣ ይህ የአይሁዶች ተግባር ነው አሉ። በመቀጠል ሶስተኛው ሰው የአላህ መልእክተኛ ሆይ በክርስቲያኖች ቃጭልን ሰብስባቸው አሉ። ደውል እናምጣና እንምታ፣ ከዚያም ሁሉም ለሶላት ይሰብሰባሉ። እሳቸውም አይሆንም፣ ይህ የክርስቲያኖች ተግባር ነው አሉ። ማለትም ከሰማይ ለነቢዩ ሰለላሁ ዐለይሂ ወሰለም እነዚህን ያዛን ቃላቶች በልና ሰዎችን ሰብስብ የሚል ወህይ አልወረደም ነበር። ስለዚህም ነቢዩ ሰለላሁ ዐለይሂ ወሰለም በራሳቸው ከፍተኛ ጥረት አደረጉ። ምክክሩ መጨረሻ ላይ ውሳኔ ማግኘት ስላለበት ሳይወዱ በክርስቲያኖች ደውል ለመጠቀም ተስማሙ። ከስምምነቱ በኋላ በዚያ ተቀምጠው የነበሩ ሰዎች ሁሉ ወደየቤታቸው ለመሄድ በተነሱ ጊዜ ከነዚያ ሰዎች መካከል አብዱላህ ኢብኑ ዘይድ የሚባል ሰው ነበር። በሶሒህ ሱነን አቡ ዳውድ ላይ ያለው ዘገባ እንዲህ ይላል፣ አብዱላህ ኢብኑ ዘይድ የነቢዩ ሰለላሁ ዐለይሂ ወሰለም ሰዎችን ለሰላት የመሰብሰብ ጭንቀት እጅግ ያስጨነቀው ሆኖ ወደ ቤቱ ሄደ ይላል። እሱ ወደ ቤቱ ሄደው እንደ ማንኛውም ተራ ሰው አልነበረም። እሱ ወደ ቤቱ ሄደው የጉዳዩን ትልቅ ኃላፊነትና ጭንቀት ተሸክሞ ነበር። የሚገርመው ነገር ሄዶ ተኛ። ነገር ግን ሲተኛ በትካዜና በሐሳብ ተሞልቶ ነበር። እንግዲህ ታሪኩ ምን እንደሚል ስሙ። አብዱላህ ኢብኑ ዘይድ በተኛ ጊዜ በህልሙ አንድ ሰው መጣ። እሱም ቃጭል ይዞ ነበር። አብዱላህም ለሰውየው ይህን ቃጭል ትሸጥልኛለህ አለው። ሰውየውም በሱ ምን ልታደርግበት ነው አለው። አብዱላህም ሰዎችን ለሶላት ሰበስብበታለሁ አለው። ከዚህ የተሻለ ነገር ላሳየ አለው ሰውየው። አብዱላህም አሳየኝ አለው። ሰውየውም ሰዎችን ለሶላት መሰብሰብ በፈለክ ጊዜ እንዲህ በል፣ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አሽሀዱ አን ላ ኢላሃ ኢላላህ አሽሀዱ አን ላ ኢላሃ ኢላላህ አሽሀዱ አነ ሙሐመደን ረሱሉላህ አሽሀዱ አነ ሙሐመደን ረሱሉላህ ሐየ ዐለ ሰላህ ሐየ ዐለ ሰላህ ሐየ ዐለል ፈላህ ሐየ ዐለል ፈላህ አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ ብሎት ከዚያም ትቶት ሄደ። ይህ ሁሉ በህልሙ ነው። ከዚያም ለጥቂት ጊዜ ቆይቶ ሰውየው እንደገና ተመልሶ መጣና እንዲህ አለው፣ ሰዎቹ በተሰበሰቡ ጊዜና ለመስገድ ኢቃማ ማለት በፈለክ ጊዜም እንዲህ በል፣ አላሁ አክበር አሽሀዱ አን ላ ኢላሃ ኢላላህ አሽሀዱ አነ ሙሐመደን ረሱሉላህ ሐየ ዐለ ሰላቲ ሐየ ዐለል ፈላህ ቀድ ቃመት ሰላቱ ቀድ ቃመት ሰላህ አላሁ አክበር ላ ኢላሃ ኢላላህ። ይህኛው ደግሞ ምን ይባላል? ኢቃማ ይባላል። ከዚያም አብዱላህ ኢብኑ ዘይድ ከእንቅልፉ ተነሳ። በፍጥነትም በፈጅር ሰላት ወቅት ወደ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ በመሄድ ይህንን ህልም ነገራቸው። የነቢዩም ሰለላሁ ዐለይሂ ወሰለም ፊት አብዱላህ ኢብኑ ዘይድ በነገራቸው ነገር በደስታ በራና ይህ እውነተኛ ህልም ነው፣ ይህ አሁን የነገርከኝን ለቢላል አስጠናው፣ እሱ ካንተ የበለጠ ድምፁ አማረና የጎላ ነውና አሉት። አብዱላህ ኢብኑ ዘይድም ቅር አላለውም። እኔ ካልሆንኩ ማንም ማዛን አይልም፣ እኔ እኮ እንቅልፍ አጥቼ ነው ሰውየው በህልሜ የመጣው አላለም። እኛ የልዩ ሙያና የሥራ ክፍፍል ኡማ ነን። ሰይድና ቢላል የሥራ ድርሻ አዛን ነው። ታዲያ የሰይድና አብዱላህ ኢብኑ ዘይድ የሥራ ድርሻ በምን ላይ ነው? ከዚያ በኋላ ቁርአንን በመሰብሰብ ላይ ነው፣ እንዲሁም በውርስ ህግ ላይ ነው። ይህ በጣም አስፈላጊ ጉዳይ ነው። ስለዚህ ነው እኛ የልዩ ሙያና የሥራ ክፍፍል ኡማ ነን ያልኩህ።